አባትየውን በመኪና እየሄደ እያለ ለየት ያለ ነገር መኪና ውስጥ ተቀምጦ ያስተውላል። ለሹፌሩ ምን እንደሆነ ይጠይቀዋል። ሹፌሩ ግን እንደማያውቅ ይመልስለታል። በዛ መሀልም ግን አንድ የጭነት መኪና ከየት መጣ ሳይባል ይመጣና እነሱን ይገጫቸዋል። በፍጥነትም ወደ ሆስፒታል ይወሰዳሉ። እነ ኪናውም ዜናውን በፍጥነት ይሰሙና ወደ ሆስፒታል ይደርሳሉ። ቁጭ ብለውም የአባትየውን ሁኔታ መከታተል ይጀምራሉ። ታናሽ ወንድሙም ዜናውን ይሰማና ወደ ሆስፒታል ይመጣል። ኪናውንም ሲመለከተው እንቅ አድርጎ ይዘውና እሱ ከመጣ ጀምሮ በጣም ብዙ ችግሮችን እያስተናገዱ እንደሆነና ምናልባትም የአባትየውም አደጋ በሱ የተነሳ ሊሆን እንደሚችል ይነግረዋል። በዛ መሀልም ዶክተሩ ይመጣና ቀዶ ጥገናውን እንደጨረሱና ነገር ግን አባታቸው አሁንም ቢሆን አስጊ ሁኔታ ላይ እንደሚገኝ ይነግራቸዋል። በዛ መሀልም ጂንጎ የደወለትና ወደ ካምፓኒው እንዲመጣ ይጠራዋል። ለምን እንደፈለገውም ሲጠይቀው ላይተር ያወጣና እሳቱን ያሳየዋል። በዚህም ቺናሆ ምናልባትም የሁሉም ሰው ገዳይ እሱ ሊሆን እንደሚችል ያስብና ሁሉንም የገደለው እሱ ከሆነ ይጠይቀዋል። ጄንጎዬም የእናቱም ሆነ የጓደኛው እንዲሁም ደግሞ በነ ሶንጊያኦ ላይ የደረሰው እሳት ሁሉም በሱ ትዕዛዝ የተፈጸመ እንደሆነ ይነግረዋል። ኪናውን በዚህ ንግግሩ በጣም ይደነግጣል። ጄንጎዬም መልሶ አሁን እሱን የጠራው በስሙ ያለውን ንብረትም ሆነ ካምፓኒውን ጥሎ እንዲሄድ እንደሆነና ያለበለዚያ ግን በዙሪያ ያሉትን የሚወዳቸውን ሰዎችና እሱንም ጨምሮ እንደሚገለው ይዝትበታል። ኪናውም አማራጭ ስለሌለው በሀሳቡ ይስማማና ከካምፓኒው ወጥቶ በብስጭት መኪናውን እየነዳ ይሄዳል። በዛ መሀልም ግን ድንገት ሳያስበው ወደ አንድ ገደል ውስጥ ይወድቃል። ህይወቱም እዛው ጋር ያልፋል። ሶንጊያውም ሆነች ጓደኞቹ በጣም ያዝናሉ። ምርጥ የቀብር ስነ ስርዓትም ያደርጉለታል። ቼንግም በወንድሙ ሞት በጣም ያዝንና የሰማው ነገርም ካለ ለመጠየቅ ወደ ጄንጎዬ ጋር ይሄዳል። ነገር ግን እሱ በስልኩ አውቆ እንዳስገደለው ሲያወራ ይሰማዋል። ቼንግም የሚናገረውን ነገር ያጣና ተነስቶ ወደ ቤቱ ይሄዳል። ሶንጊያውም ወደ ቤት ተመለስና በባሏ ሞት በጣም አዝና ስቅስቅ ብላ ታለቅሳለች። የባሏንም ገዳይ መበቀል ስለፈለገች ጓደኞቹንና ጓደኞቿን ተሰበስብና አንዳንድ እቅዶችን ማውጣት ትጀምራለች። ለመጨረሻ ጊዜ የሚሄደው ጄንጎዬን ለማናገር እንደሆነ ስለሚያውቁ ጄንጎዬንም የሚቀርበውን ሰው ፈልገው ለማናገር ይወስናሉ። ጄንጎዬንም የሚቀርበው ቼንግ ስለነበር እሱን ፈልገው ለማናገር ይሄዳሉ። እሱም አባቱን ለመጠየቅ ወደ ሆስፒታል ስለሄደ እሱን ተከትለው እነሱም ወደ ሆስፒታል ይሄዳሉ። ሁሉም መግባት ስለማይችሉ ግን ሶንጊያኦ የነርስ ልብስ ትለብስና ወደ እሱ ጋር ትገባለች። አባቱን ለዚህ ያበቃውም ሆነ ወንድሙን የገደለው ጄንጎዬ ሊሆን እንደሚችል ትነግረውና ከነሱ ጋር እንዲተባበራቸው ጠይቀዋለች። ጄንግ ግን አላምንሽም ይላትና በሀሳቧ ሳይስማማ ይቀራል። ሶንጊያውም ግን መልሳ ለእሱም ቢሆን እንደማይመለስለትና እሱንም ቢሆን እንደሚገለው ትነግረዋለች። ጄንግን በዚህ ንግግሯ ትንሽ ይፈራና በሀሳቧ ይስማማል። በዚህም ሁሉም ይደሰቱና እሱ ተጠቅመው ምን ማድረግ እንዳለባቸው እቅድ ያወጣሉ። በሚቀጥለውም ቀን ጠዋት ቼንግ የወንድሙን ቦታ ተክቶ እንዲፈርምለት አጎቱ አንድ ፋይል ይዞለት መጥቶ ይሰጠዋል። ቼንግም ግን የሱ እስክሪብቶ እንደማይጽፍ ይነግረውና እስክሪብቶ እንዲያበድረው ይጠይቀዋል። በዛም እስክሪብቶዎቹን አቀያይሮ ይሰጠውና አጎቱም እስክሪብቶውን ተቀብሎ ወደ ኪሱ ይከትና ወደ ስራው ይመለሳል። እነ ሶንጊያኦም እስክሪብቶ ላይ መከታተያ መሳሪያ ገጥመውለት ስለነበረ ወዴት እንደሚሄድ እንቅስቃሴውን በሙሉ መከታተል ይጀምራሉ። ጥቂት ቀናቶች ቢያልፉም ግን ምንም አዲስ ነገር ያጣሉ። አንድ ቀን ግን በድንገት ለየት ወዳለ አቅጣጫ እየሄደ እንደሆነ ያስተውላሉ። ሁሉም ተሰብስበው ወደ ቦታው ይሄዳሉ። እዛም ሲደርሱ ተበታትኖ ለመፈለግ ያስቡና ተበታትኖ መፈለግ ይጀምራሉ። ሶንጊያኦም ወደ ሊፍት ገብታ ልትሄድ ስትል አንድ ሰው ከጀርባዋ ይመጣና እንዳትገባ ያደርጋታል። ሊፍቱ በፍጥነት ይወድቅና ይወድማል። እነሱ ያላስተዋሉት ነገር ቢኖር እሱ ሁሉንም ነገር እንደሚያውቅና አስቀድሞ ከገዳዩ ጋር በመገናኘት ወጥመድ አዘጋጅቶላቸው እንደነበረ ነው። ሶንጊያኦም እነሱ ለአደጋ ከደረሰ ቺናኦም አደጋ ሊሆን እንደሚችል ስለገመተች በፍጥነት ወደ ቺናው ጋር ትሄዳለች። ግን ያመልጣታል። ሶንጊያኦም ግን ተስፋ ሳትቆርጥ ትከታተለዋለች። መንገድም ቀይራ በፊት ለፊቱ ትመጣበታለች። ወደ ሰውየውም ጠጋ ብላ ስትመለከተው ሞቷል ብላ ያሰበችው ባሏ ሆኖ ታገኘዋለች። በብስጭትም በጥፊ ትመታዋለች። ኪናውን ግን ስለናፈቀችው ያቅፋታል። እሷም እቅፍ ታደርገዋለች። ወደሚኖርበትም ቤት ይወስዳትና እንደዚህ ያደረገበትን ምክንያት አጎቱ ስላስፈራራው እነሱን ለመጠበቅ አስቦ እንደሆነ ይነግራታል። በንግግሩም ልቧ በጣም ይነካና ታቅፈዋለች። እሱም ግን አባቱ ከሞቱ በፊት እናቱና ጓደኛው ሲገደሉ በአይኑ ያየ እንዲሁም ደግሞ የቀረጸ ምስክር እንዳለ እንደነገረውና ያንንም ምስክር ለማግኘት ሊሄድ እንደሆነ ይነግራትና ይሄዳል። እሷም ጓደኞቻቸውን ትጠራቸውና ተሰብስበው ይሄዳሉ። አብረውም ለመስራት ይነጋገሩና ተበታትነው ሰውየውን ለመጠበቅ ይሄዳሉ። ሶንጊያኦ ግን አይኗን በመጠቀም ከሚስቱ ጋር ተባብራ ገንዘቡን የወሰደችበት ሰውዬ ከፊት ለፊቷ ሲመጣ ትመለከተውና ደንግጣ ኪናሆ ላይ ትወድቅበታለች። አብረው
አብረውም እየተያዩ ሰውየው አልፏቸው ይሄዳል። የሚጠብቀውንም ሰውዬ መምጣት ኪናሆ ይመለከትና ሰውየውን ለማግኘት ይሄዳል። በዛ መሀል ግን ገዳዩ ከየት መጣ ሳይባል ይመጣና አፍኖ ይዞት ይሄዳል። ኪናሆም ይመለከታቸውና በፍጥነት ይከተላቸዋል። ገዳዩም የሰው መኪና ውስጥ ይከተውና ይዞት ይሄዳል። እነ ኪናሆም እሱን ይመለከቱትና መኪናቸው ውስጥ ገብተው ይከተሉታል። ሰውየውንም ወደ አንድ ገደላማ ቦታ ወስዶ ሊገላው ሲል ይደርሳሉ። እነሱም እንዳይገላው ይጠይቁታል። እሱ ግን እስር ቤት ከመግባት ይልቅ መሞትን ይመርጥና ምስክሩን ይዞት አንድ ላይ ወደ ገደሉ ይወድቃሉ። በዛ ይሞታሉ። ተስፋ በመቁረጥም ወደ ቤት ይመለሳሉ። ጉዝጅንም ግን እንዳጋጣሚ ሆኖ የቅጂውን ካሜራ ሲመለከተው ሰውየው ከመታገቱ በፊት የቀዳበትን ስል ሌላ ሰው ኪስ ውስጥ እንደከተተው ይመለከትና ሁሉንም ጠርቶ ያሳያቸዋል። የሆንም በደንብ ሲመለከቱት ያታለለችው ሰው ሆኖ ያገኙታል። ምንም እንኳን ሶንግያውን ሰውየው ቢጠላትም እንኳን ደውላ ልታናግረው ተወስንና ትደውልለታለች። ኪስ ውስጥ ማስረጃ እንዳለ ትነግረውና እንዲመልስላት ጠይቀዋለች። እሱም ግን ነገ የአዋጎት ፕሮግራም ስላለ እዛ ስለሚገኝ እዛ እንዲገናኙ ይቀጥራታል። እሷም በሀሳቡ ትስማማለች። በሚቀጥለውም ቀን ሁሉም ተሰብስበው ወደ ፕሮግራሙ ይሄዳሉ። ሰውየውም ሲመጣ ሶንግያው ለብቻው ልታናግረው ስለፈለገች ሾንግሾንግን በመጠቀም ወደ አንድ ክፍል እንድትወስደው ታደርጋለች። ሶንግያውም ትመጣና ማስረጃውን ሰጣት ትጠይቀዋለች። እሱ ግን ከዚህ በፊት ባደረገችበት ነገር ምክንያት በጣም ስለሚጠላት ማስረጃውን አልሰጥም ይላታል። የእነሱንም እንቅስቃሴ በሙሉ የሰማው አጎትየው ግን በያሉበት ቦታ እንዲያዙ ለጋርዶቹ ያዛል። ጋርዶቹም ሁሉንም ልቅምቅምቅም አድርገው ይይዟቸዋል። ወደ ሶንግያውን ጋር መጥተውን በሩን ያንኳኩባቸዋል። በዛ መሀል ግን ምን ማድረግ እንዳለበት ግራ የገባው ኪናሆ ንግግር እያደረገ ወዳለው አጎቱ ይይዝና ጩቤ አውጥቶ እያስፈራራ ይዞት ወደ ፎቅ ላይ ይወጣል። ሶንግያውም ግን በመጨረሻ ሰዓት በልጁ ትለምነውና እሱም ይስማማና ይሰጣታል። በፍጥነትም ግን ለፖሊሶች ይሰጣቸውና ወደ እነሱ ጋር ይሄዳሉ። አጎትየው ግን ፖሊሶቹ ሲመጡ እሱ ሊያድኑት መስሎ እየተኩራራ ደስ ብሎት ወደ ፖሊሶቹ ይመጣል። ፖሊሶቹ ግን እሱን ራሱን ይይዙትና ያስሩታል። በመጨረሻም ኪናሆ ፍትህ በመስፈኑ በጣም ደስ ይለዋል። ካሳለፉት ከዚህ ሁሉ ነገር በኋላም ግን ኪናሆ ከሶንግያው ፍቅር ይዘዋል። የውሸት የነበረውም ትዳራቸው የእውነት ይሆናል። ጉዝጅንም ከሊን ፍቅር ይዘዋል። እሷም ትቀበለውና አብሮ ደስ የሚሉ ጥንዶች ይሆናሉ። ናንሿንም ከሾንግሾንግ ፍቅር ይዘዋል። ደስ በሚል ሁኔታም ሄዶ ይጠይቃታል። እሷም የምታፈቅረውን ልጅ ትታ ከእሱ ጋር ፍቅር ለመጀመር ትወስናለች። ከዛም በኋላ በጣም ደሳስ የሚሉ ቀናትን አብረው ማሳለፍ ይጀምራሉ። ወደ ድርጅቱም ስንመለስ ኪናሆ ዋና ስራ አስተዳዳሪ ሆኖ ይሾማል። ለወንድሙም ቦታ የሰጠውና አብረው መስራት ይጀምራሉ። እነ ሶንግያውም የአበባ መሸጫቸውን ሞቅ አድርገው ከፍተው መስራት ይጀምራሉ። ፊልማችንም እዚች ጋር ያበቃል። የኔ ውድ ቤተሰቦች ቻናላችንን ሰብስክራይብ፣ ቪዲዮአችንን ደግሞ ላይክ አድርጉ። ደህና ሁኑ።